ሰላም this is a weekly recapችን ነው እና ይሄን ሳምንት እንዴት አለፈ የሚለውን የወሰድናቸውን ትሬዶች በዛው ጆርናል እያደረገን ለማየት እንሞክራለን። ሶ ወደ እንትኑ ከመግባታችን በፊት ወደ ሪካፑ 5k ቻሌንጅ የደረሰበትን እንትን ታሳያችሁ። ሶ 5k ቻሌንጅ to be honest አሁን አሪፍ እንትን ላይ አይደለም። ያ እንደሚታየው ያለፈው ሳምንት ላይ ቲንክ -88 ነበርኩኝ። አሁን ደግሞ በዚህ ሳምንት ወደ $100 ሉዝ አድርጌ ያ እንደገና ኃይለኛ ድሮዳውን ገብተናል። ኦልሞስት ቲንክ ይሄ 3% ማለት ፐርሰንት ስናሰለው ወደ ኦልሞስት 4% ሊደርስ ከ3% ከምናምን ያ 3.9% ያክል ድሮዳውን ላይ ነው አካውንታችን ላይ እና በአንድ ቀን ነው ላይክ ፕሮፊት ላይ ነበር ማለት ፕሮፊት ላይ ሳይሆን ካለፈው የዚህ ሳምንት ፕሮፊት ላይ ነበር ማለት ያለፈው ሳምንት 88 ማይነስ ነበርኩኝ አይ ቲንክ 40 ምናምን ማይነስ ላይ ደርሼ ነበር እስከ ሐሙስ። ከዛ አርብ ላይ ላይክ ሳይኮሎጂ ትንሽ እንትን አለና ይሄንን ኃይለኛ እንደዚህ አወራረድ አርብ ላይ ሉዝ ያደረኩት ነው እና ይሄ ሳምንት ከመግባቱ በፊት እዚህ ጋር ነበር አካውንት አይ ቲንክ ያለፈው ቪዲዮ ላይ ማየት እንችላለን። እዚህ አካባቢ ነበር አካውንቴ $4912 which is በቃ $87 ምናምን $88 ምናምን ላይ ሉዝ ላይ ነበር $88 then like start grow ማድረግ ጀመርኩኝ። እየሄደ ነበር አካውንቴ እንደሚታየው እዚህ ጋር like $49 ምናምን ላይ ደርሼ ነበር $48 ብቻ ማይነስ ማለት ነው። ሶ እሷን አንድ ትሬድ እንትን ካልኩኝ ወደ ፕሮፊት እንመለስ ነበር። ግን አርብ ዕለት የሆነ ስህተት ፈጠርኩኝ ትልቅ ስህተት እና እንደሚታየው ኢሞሽናል ሆንኩኝ እና አካውንቱን በአንድ ቀን ውስጥ ነው ወደ 100 ምናምን ሉዝ ያደረኩት ላይክ ጆርናል ያደረኩት ላይ ላሳያችሁ። ሶ ይሄ የዚህ ሳምንት የወሰድኳቸው ትሬዶች ናቸው ማለት ደርቤ ወስዳለሁ። አሁን ለምሳሌ ጆርናል ሳደርግ ይሄንን ኢሜጅ ብናየው እዚህ ጋር ደርቤ ወሰድኩታል። አሁን የአርብ ነው እንዳለ ሶ እንደዚህ ወሰድኩት አለ መሃል ላይ የሚደራረቡ አሉ። ሶ አንድ ብቻውንም ይወሰድኩት አለ ሶ it doesn't mean ስንት ነው ወደ 5 ትሬድ ብቻ ወሰድኩ ሳይሆን መሃል ላይ መደራረባቸዋለሁ። ሶ ምንድነው ጆርናል ሳደርግ የቀኑን ቶታል ፕሮፊት ላይ ነው ሎስ ላይ ነው የሚሆነው። ሶ አሪፍ እየሄደ ነበር ፕሮፊት እያስኩኝ ነበር የተወሰነ ያክል በአንድ ቀን ግን ኦልሞስት አካውንቱን 2% በላይ አጥቻለሁ። ኦልሞስት ወደ 3% የሚጠጋ ያክል ያጣሁት በአንድ ቀን ትሬድ ፕሮፊት ላይ ነበር አካውንቴ። ሶ ያው እንደ ጀማሪ ትሬደር አይ ሚን ፕሮባብሊ 8 ወር ምናምን ሊሆነኝ ነው መሰለኝ ትሬዲንግ እንትን ካልኩኝ። ግን ጆርናል እያደረኩኝ ደግሞ ትሬድ ማድረግ ከጀመርኩኝ ወደ ያ ጆርናል ማድረግ ከጀመርኩኝ ደግሞ ዲሴምበር ላይ ነው which means ቁጥሩ መድረስ ነው I think 5 ወር 6 ወር ላይ ነው 6 ወር ያ ሶ ከ6 ወር በፊት የነበረው ዝም ብሎ ስካልፕ ነበር ላይክ ከዚህ በፊት ያሉት ቪዲዮዎች ላይ ስለተናገርኩት ስካልፕ እያደረኩኝ ነበር። I don't know how to do ምንም ስትራቴጂ ላይ ምን ላይ just ብር ለማግኘት ብቻ ነው ለካ was gambling ለሁለት ወር ምናምን ታከል። ከዛ በኋላ ላይክ ጆርናል ማድረግ አለብኝ መቀምሰው ነገር ማወቅ አለብኝ ምናምን ብዬ ጆርናል ማድረግ ጀመርኩኝ። ሶ ላይክ እዚህ አይነት ኤረሮች ኤክስፔክት ይደረጋሉ ነው ላይክ ገና ያን ያህል ለአንድ አመት እንኳን ያክል አልቆየም። ሶ ላይክ ለራሴ ኤክስኪውዝ እየፈጠርኩኝ ሳይሆን ያው እንደዚህ አይነት ነገር ሊፈጠር ይችላል ግን በአንድ ቀን ሰራውትን ፕሮፊት እንዳላጣቻለሁ። ሶ ከሰኞ ጀምሮ ያሉትን ትሬዶች ለማየት እንሞክራለን ቶሎ እያለን ላይክ ቪዲዮ እንዳይረዝም። ሶ ሰኞ ላይ ስንመጣ የወሰድነው ትሬድ ይሄንን ነበር። ሶ ኤክስፔክት እያደረኩ የነበረው ምንድነው ትሬዱን የወሰድነው ፒኤም ነው ኒውዮርክ ፒኤም ላይ ነበር። እዚህ ጋር 4 hour ጋፕ ነበር ላይክ 4 hour ላይ ጋፕ ነበር ግን
ይታያል መሰለኝ እዚህ ጋር ይሄ ጋፕ ፕራይስን ሪጀክት እንደሚያደርገው አይ ነው ግን ፕራይስ ኦልሞስት ለዚህ ሊኩዊዲቲ ስለቀረበ እዚህ ጋር ላለው እሱን ቴክ ያደርጋል ቢ ብላይንድሊ ሊርኩት which is በጣም ሮንግ የሆነ ነገር እና ይሄን ትሬድ እንደገና ላይክ ስቲል ኤክስኪዩሽን ላይ ስተት አለብኝ ይሄ ትሬድ መግባት ያለበረብኝ ትሬድ ነው ፕራይስ እንደመጣ ጋፕ ሲሰጠኝ እዚህ ጋር ፌር ቫልዩ ጋፕ ሲሰጠኝ ሊሚቴን አስቀመጥኩ ስትሬት ቱ ኤስኤል ነው ሄዶ ላይክ ብዙም አልቆየም ይሄ ትሬድ ወዲያው ነው በቃ ወደ ኤስኤል ሄዶ አስወጣኝ ላይክ ሚስቴኮችን ከዚህ በፊትም ሰርቼ ነበር እንደገና ደግሜ የሰራሁት ላይክ ይሄ ትሬድ መግባትም አልነበረብኝ መጀመሪያው ጀስት እንደዚህ ማርክ እያደረግናቸው እንሄዳለን መግባት ያለበረብንን ትሬዶች ማለት ነው ለሾርት ኤክስፔክት ማድረግ ነበረብኝ ኢቭን ላይክ እዚህ ጋር ራሱ ሾርት መግባት ይችላል ነበር እንደዚህ ምክንያቱም ቤሪሽ ኤክስፔክት እንደሚል ላይክ ይሄ ሪጀክት አድርጎት ቤሪሽ ኤክስፔክት እንደሚሄድ ኤክስፔክት ማድረግ ነበረብኝ አይ ነው ግን ላይክ ሊኩዊዲቲ ዛጋ አለ ዛጋ ግራብ አድርጎ ነው የሚወርደው ላይክ ዊክ እንኳን ይሰራል ብዬ ስላሰብኩኝ በዊክ ሄዶ አስወጥቶት ማነው ሊኩዊዲቲውን ግራብ አድርጎ ደን ይመለሳል ብዬ ስላሰብኩኝ ቶታሊ ሮንግ የሆነ ኢንትሪ ነው ፕሮባብሊ እዚህ ጋር ይሄንን ትሬድ በወስደው እንደዚህ ራሱ በጣም እነዚህ ሊኩዊዲቲዎች ታች ያሉትን ታርጌት ማድረግ ፕራይስ ይሄድ ነበር ግን ነው ላይክ it was a mistake የኛው ትሬድ ሚስቴክ ነበር ሌላኛው ደግሞ የገባ ነው እዚህ ጋር ነው ማክሰኞ ዊኒንግ ትሬድ አገኘን አራራችን ትንሽ ነው 2.3 ምናምን ነው እቺሎ ብቻ ነው ኤክስፔክት ያደረኩት እንዲወሰድ ኤዥያ ሎ ድረስ ግን ሄዶ ነበር ፕራይስ እኔ ላይክ አካውንት ድሮ ዳውን ላይ በደንብ ስለቆየ ይሄንን ኤክስፔክት አላረኩም ቶሎ ፕሮፊት እዚህ ጋር ሲደርስ በቃ ቲፒ ናካለኝ ዊኒንግ ትሬድ ነበር እዚህ ጋር ባየጠበቅኩ ነበር ኢንትሪ አልሰጠኝም ሌላ ደግሞ ይሄ ምንም ሚስቴክ የለበትም ይሄ ልክ ነው ምንም ያጠፋሁት ነገር የለም እዚህ ጋር ኤክስኪዩሽንም ልክ ነበር ማለት ነው ላይክ ዊን ስላረኩት ሳይሆን ቫሊድ የሆነ ሪዝን አለኝ ታርጌት ያደረኳቸው እታችን የነበሩ ሊኩዊዲቲዎችን ነበር እዚህም ጋር ምንም ሚስቴክ አልሰራሁም ኤዥያም ሎ ተወስዷል ፕራይስ ላይክ ፌር ቫልዩ ጋፕ ሰጥቶኛል በሴሽናችን ውስጥ ለንደን ኪል ዞን ላይ ፌር ቫልዩ ጋፕ ሰጥቶኛል ፕራይስ በዚህ ሌቭል ጋር ሄዳል ብዬ ነበር ኤዥያ ሃይ ድረስ ግን ኮንሶሊዴት ሲያደርግ ከቆየ በኋላ ወደ ታች ነው ፑሽ ያደረገው ስቲል ይሄም ትሬድ ቫሊድ ነበር ኤክስኪዩሽን ላይክ አናሊሲስ ላይ ስተት ሰርች ሳይሆን ላይክ ፕራይስ ወደ ሄደበት ዳይሬክሽን ሄዷል ሌላኛው ደግሞ እዚህ ጋር የወሰድኩት ትሬድ ነበር ይሄን ትሬድ to be honest እንትን ነው የምለው ልክ ነኝ ብዬ አላስብም ይሄ ትሬድ even though like ዊንም ቢሆን ምክንያቱም ይሄ ትሬድ አንደኛ ኤዥያ ሬንጅ የቱም ጋር ኤዥያ ሬንጅ አልወጣም ከኤዥያ ሬንጅ አለመውጣት ብቻ ሳይሆን previous ማነው ካንድል previous 1 hour ካንድል ሎን አልወሰደልኝም ይሄ previous 1 hour ካንድል ሎ ቢወሰድ ኖሮ ነበር የምገባው think previous 100 ካንድል ይሄኛው ነበር መሰለኝ ሎ ይሄ ነው ፕራይስ ሎን ወስዶ እንዲወጣ ነበር ኤክስፔክት ማድረግ ያለብኝ ግን ፕራይስ ሳይወስደው ሎን ሲወጣ just ኢንትሪን አስቀምጬ ዊን አድርጋለሁ ይሄን ትሬድ ግን it was not like good trade አልነበረም just ይሄም አሪፍ ትሬድ አልነበረም ይልቶ ዊን ባረጋው ማለት ነው ምክንያቱም እንደዚህ አይነት ትሬዶችን ብዙ ባገባው ቁጥር ሳይኮሎጂን አፌክት ያደርጋል ለወደፊት ምክንያቱም እንደዚህ ዊን ማድረግ እንደሚችል ጭንቅላት የሚያስበው ከስታፔ ውጪ ስገባ it will lead me like በጣም ወደ በሎንግ ተርም ወደ ፌሊየር ነው የሚወስደኝ ሌላኛው ደግሞ ትሬድ ይሄኛው ነው ይሄ ካውንተር ትሬድ ነው ስቲል ፕራይስ ሃይዎችን ቴክ ያደርጋል እያልኩ ኤክስፔክት እያደረኩ ነበር እዚህ ጋር የነበሩ ኢኳል ሃይዎች ነበሩ ይሄ ከዛ ጋር like ኢኳል ሃይ ሰርቶ ነበር ሃይዎች ቴክ ይደረጋሉ እያልኩ ኤክስፔክት እያደረኩ ነበር በጣም ስቲል አሁን እዚህ ጋር ኢኳል ሃይ አለ ፕራይስ most probably ይሄንን ሃይ እንደሚወስደው I was sure ግን በጣም ወደ ዳውን ፑሽ ያደርግ አትሊስት ኤዥያ ሎ ድረስ ከሄደ ቴክ ላርገው ብዬ ገባሁት ነው ካውንተር ትሬድ ነው ይሄ ላይክ ሪያሊቲው ላይ ካውንተር ትሬድ ነው ቴክ አላደርግም ያን ያህል
ይሄንን ትሬድ አቮይድ ማድረግ ነበረብኝ ወይ ደግሞ አቮይድም ካላደረኩት ራሱ በገባው ራሱ አትሊስት ሰም ሌቭል ፕራይስን ሪጀክት ሊያደርገው የሚችል ሌቭል ለምሳሌ ይሄ ሌቭል እዚህ ሌቭል ድረስ አትሊስት ዋን ቱ እንኳን ለሚሄድ ብል ኦኬ ሶ ላይክ እኔ ግሪዲ ሆኜ ረጅም ሙቭ ለመያዝ ሞከርኩኝ በካውንተር ላይ ነው it was wrong ሶ አሁን ወደ አርብ እንመጣለን እንደገና ሐሙስ ደግሞ ሌላ ትሬድ ገባው ሶ ሐሙስ ሌላ ትሬድ ፒኤም ሴሽን ላይ ገባሁት ኦሬዲ ከላይ የነበሩ 1 አወር ላይ ብናየው ሊኩዊዲቲዎችን ኢኳል ሃዮች ነበሩ እነሱን ፕራይስ ቴክ አደረጋቸው ሶ የትኞቹ ነው እነዚህ ኢኳል ሃዮች ቴክ አደረገ ፕራይስ እዚህ ጋር እንደምታየው ላይክ ላስምርበት እነዚህ ሁለት ኢኳል ሃዮች ነበሩ ሶ እነዚህ ኢኳል ሃዮች ፕራይስ ቴክ ካደረገ በኋላ ኤክስፔክት ማደርገው ወደ ታች ዳውን ሙቭ እንደሚሄድ ነበር ምክንያቱም ሊኩዊዲቲ ግራብ ካደረገ በኋላ ፕራይስ ወደ ታች ይሄዳል ወድ ላይክ እዚህ ጋር በዚህ ኮንቴክስት እነዚህ ኤሪያዎች ከወሰደ በኋላ ፕራይስ somehow ሪትሬስ ያደርጋል ኦርደር ብሎክ ጋር ኦር ሰም የሆነ ቦታ ሪትሬስ አድርጎ ነው ከዛ ወደ ሌላ እንደገና ወደዚህ ሃይ ኤክስፔክት ማደርገው ኦር ደግሞ ወደ ቀጣይ ሊኩዊዲቲ ሊሄድ የሚችለው ወደ ታች እየወረደ የሚሄደው ሶ እዚህ ጋር ምንም ሪትሬስመንት ላይ ሳይኖር ፕሪሚየም ላይ ነው ይሄንን ባየገባው ሶ that is a big mistake ማለት ነው ሊኩዊዲቲ ኦሬዲ ላይክ ኢኳል ሃይ የነበሩ ቦታዎች ተወስደዋል ሶ እኔ እንደገና ፑሽ አድርጎ ቀጣይ ወደ ላይ ሊኩዊዲቲ ሊወስድ ይችላል ብዬ ኤክስፔክት ያደረኩት which is wrong የሆነ ነገር ሶ ይሄ አንደኛ ፕሪሚየም ላይ ሆኖ ነው የገዛሁት ሊኩዊዲቲ ከተወሰደ በኋላ ነው ባየገባሁት እና ምንድነው እንደዚህ አይነት እንትኖች በተለይ ከዚህ ከሐሙስ ጀምሮ ያለው ትሬድ ከዚህ ትሬድ በኋላ ያለው በጣም ላይክ ይሄንን አካውንት ከድሮ ዳውን አስወጥቼ አትሊስት ብሬክ ኢቨን አድርጌ 0-0 አድርጌ ሳምንቱ መጨረስ በጣም እየፈለኩኝ ነበር እና በተከታታይ ደግሞ በተደጋጋሚ ደግሞ እኔን እንደዚህ አይነት ከባድ እንትን ውስጥ የሚከቱኝ ሉዝ ውስጥ የሚከተኝ ላይክ እንደዚህ አይነት ማይንድ ሴት ነው ይሄንን አካውንት በቃ ቶሎ ብዬ ማሳደግ አለብኝ ምናምን ላይክ ብር ዋይዝ ወይም ደግሞ ምናምን እንደዚህ አስተሳሰብ ይዤ ወደ ማርኬቱ ስገባ ወደ ዲዛስተር ነው የሚሆነው ሶ አሁን እዚህ ጋር ስቲል ኢን ኦርደር ብሎክ ቴስት አድርጎ ሊወጣ ይችላል ብዬ ነበር ይሄን እዚህ ጋር ፌር ቫልዩ ጋፕ ነበር 1 አወር ላይ ቅድም እንዳየነው ሶ እዚህ ጋር ፕራይስ የኔ ሴሽን ለንደን ኪል ዞን ይሄ ነበር ሶ ለንደን ኪል ዞን ልክ 1 አወር ካንድሏ ስትዘጋ ትሬደር አልገባም በቃ ትሬድ አላረገም ሶ እኔ ምንድነው ዳውን ኤክስፔክት እያደረኩት ነበር ይሄንን ፕራይስ እዚህ ድረስ ሌቭል መጥቶ ወደታች ይቀጥላል ብዬ ኤክስፔክት እያደረኩት ነበር ሶ ላይክ ሙሉ ሴሽኑን አፕ ሙቭመንት ከሄደ በኋላ ዳውኑ ሲጀምር ሴሽኑ ተዘጋ ሶ ሪትሬስ አድርጎ እነዚህ ሌቭል ድረስ እንኳን አልመጣልኝም ፌር ቫልዩ ጋፕ ድረስ ሶ ዝም ብዬ ሆልድ አደረኩት ኦርደር የመደለት ነበረብኝ ይሄ ሴሽን ከተዘጋ በኋላ ሶ ፕራይስ መጣ ስትሬት ቱ ሴል ሄደ ይሄም ትልቅ ሚስቴክ ነው ያለ ሴሽን ትሬድ አድርጌ ሶ ይሄኛውን ላይክ ያን ያህል ሮንግ ነኝ አይደለም ምክንያቱም ይሄን ሃይት ቴክ ይደረጋል ብዬ ኤክስፔክት አድርጌ ነበር ግን somehow ይሄ ኦሬዲ ሊኩዊዲቲ ግራብ አድርጎ ፕራይስን ያስወረደልን ቦታ ነው ሶ ፕራይስ ወደዚህ ሌቭል ከመጣ እንደገና ወርታች ነው ፑሽ የማይደርገው ለምንድን ነው ቅድም የነበሩ ኢኳል ሃዮችን የወሰደው ለሊኩዊዲቲ ይሄ ነው ከዛ በኋላ ስቲል ሪአክት እንዳደረገም አይተናል ወደ ዳውን ሳይድ ሶ ኒርሊ ይሄኛው ሊኩዊዲቲ ግራብ ይደረጋል ብሎ ማሰብ ምክንያቱም ይሄ ኦሬዲ ሊኩዊዲቲ ግራብ ያደረገልን ኤሪያ ስለሆነ which is wrong ነገር ነበር ሶ እንደገና ይሄም ትሬድ አሪፍ ትሬድ አልነበረም መግባት አልነበረብኝም ይሄንንም ስቲል ያለ ሴሽን እንደገና በቃ ላይክ በጣም ሉዝ ላይ ሉዝ ሲደራረብብኝ ሪቬንጅ ማድረግ ጀመርኩ ነው ያለ ሴሽን እንደገና ባይ በቃ በግድ ባይ ኤክስፔክት እያደረኩት ነበር እንትን ፔሩን ማለት I don't know why እና በአርብ ዕለት ብቻ ይሄ ትሬድ ብቻ ወደ $100 ምናምን ሉዝ አስደርጎኛል 123 I think ከዛ ላይክ $123 ሉዝ አስደርጎኛል ከዛም በላይ መሰለኝ ሄዶና እና ያ በቃ ሳይኮሎጂን የተመታ አደረገብኝ ሶ እንግዲህ እስቲ ቀጣይ ሳምንት ያለውን ነገር ሪከቨር ለማድረግ እንሞክራለን ከሉሳችን እና
ይሄ ሳምንት እንደዚህ ነው በአርብ ባንድ እንትን ሙሉ ቶታሊ እንትን ሉዝ አድርገን አደናል ሶ ከረንትሊ አካውንታችን እዚህ ላይ ነው የሚገኘው ሶ ፋር 32 ትሬዶችን አድርገናል 25% ዊን ሬት የሚለው ምንድነው ላይክ ትሬዶችን እየደጋገምኩ ስለምገባ ነው ለምሳሌ የአርብ ትሬዲንግ እየደጋገምኩ ነው የምገባው አሁን ለምሳሌ ኦቨር ሪስክ ማድረግ ነበር እዚህ ጋር ሶ በ20 ከገባው 12 ጨምረበታለሁ ምናምን እንደዚህ እየደጋገምኩ ስለምገባ ዊን ሬት እንደዚህ አድርጎታል ስል ግን በጆርናል ስናየው ያለው ዊን ሬት ይሄንን ይመስላል ሳምንቱ ሶ እዚህም ያለፈው ሳምንት ነው ያው አሪፍ ነው እያልኩ ሳይሆን ግን አይ ቲንክ 20% ይበልጣል መሰለኝ ዊን ሬቱ ግን still my execution is wrong most of the time so ይሄንን ይመስላል ቀጣይ ሳምንት እስቲ የተሻለ እንትን ሳይኮሎጂያችንን አስተካክለን የተሻለ ትሬድ ለመግባት እንሞክራለን peace out